ሰላም ሰላም ኤስሲቲ ፋሚሊያንስ እንደምንቆያችሁ ሱልጣን ነኝ። ዛሬ ትሬዲንግ ቢጊነር ኮርስ ፓርት 3 ላይ ደርሰናል ማለት ነው። አይ ሆፕ ከፓርት 1 እና ከፓርት 2 የተወሰነ እውቀትን ይዛችኋል ብዬ ተስፋ አረጋለሁ። ቪዲዮቹ ደግሞ ካልገባችሁ እየደጋገማችሁ እዩት፣ ዝም ብላችሁ ከምታሳልፉት ዋናው ኮንሰፕቱን እየተረዳችሁት ብታልፉ አሪፍ ነው ብዬ አስባለሁ። ዛሬ ትንሽ ሞቲቬሽን ነገር ነው ይህ ቪዲዮ የሚሆነው ማለት ነው። ሙሉ ቪዲዮውን መጨረስ እንዳትረሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ለቻናሉ ደግሞ ኦሬዲ ቤተሰብ ከሆናችሁ ላይክ በማድረግ ጀምሩ እና 10 ወይም ደግሞ 9 የሆኑ ሀሳቦችን ነው ዛሬ ማነሳው ማለት ነው። ተከታተሉ። እሺ፣ በመጀመሪያ ስታርት ወይም ደግሞ መጀመር። ትሬዲንግ ላይ ነገ ጀምራለሁ፣ ከነገ ወዲያ ጀምራለሁ፣ ትምህርት ይለቅና ጀምራለሁ፣ ክረምት ላይ ጀምራለሁ፣ ትምህርት ሲጀመርና ጀምራለሁ የሚሉ ነገሮች አሉ። በጣም ብዙ ጊዜ እኔም በፊት በጣም ሲያስቸግረኝ የነበሩት ነገሮች ማለት ነው። ለምን አሁን መጀመር አትችሉም? ለምን? ምንድነው ችግሩ? አሁን መጀመር ማትችሉበት ምክንያት ምንድነው? ጊዜ አላችሁ። ተማሪ ከሆናችሁ ጊዜ አላችሁ። ከትምህርት መልስ በጣም ሰፊ ጊዜ አላችሁ። በሌላ ነገር ጊዜያችንን ከምናጠፋ ለምን አንጀምርም? አሁን ስንጀምር ነው ወደፊት የተሻለ ነገር ላይ መድረስ የምንችለው። አሁን ካልጀመርን መቼም አንጀምርም። የምሬን ነው የምላችሁ። አሁን ነው መጀመር ያለብን። ትሬዲንግ ነገ የሚባል ነገር አይደለም። አሁን ጀምረን ስቴፑን መከተል ማለት ነው። አይ ኖ እንዴት እንደሚከብድ እኮ እኔም አውቀዋለሁ። ነገር ግን መወሰን አለባችሁ። እስከ መቼ ነው እንዲህ የሆነ ሊቀጥል ወይም ደግሞ ልትቀጥሉ የምትችሉት? ሁሌ ነገ እያልን እንደዚህ ማለት ይሄ ከራሳችን ጋር እንትን ነው፣ የሆነ ድብብቆሽ ነገር ማለት ነው። ሁሌ ነገ እያልን ራሳችን ነው እንጂ እያታለን ያለነው ማንንም አይደለም። ካልጀመርክ ራስህ ነው የምትጎዳው፣ ከጀመርክ ራስህ ነው የምትጠቀመው። ስለዚህ መጀመር ነገ አይደለም ዛሬ፣ አሁን መጀመር። ነገ ቪዲዮ ያለው ሳይሆን አሁን ቪዲዮ ያለው ማለት። ማታ ቪዲዮ ያለው ከምትል አሁን ፍሪ ታይም ካለህ ለምን አሁን አትጀምርም? አሁን ትችላለህ። ነገ ሳይሆን አሁን ነው በቃ፣ አሁን ላይ ፕሬዘንት፣ አሁን መጀመር እባካችሁ። ይህ በጣም ይሄ ነገ የሚባል ነገር በጣም ብዙዎቻችንን በጣም እንትን እያበላሸን ያለው ነገር ይህ ነው። ነገ እያለን ራሳችንን እያታለልን በቃ ከራሳችን ጋር የሆነ ግብ ነገር ማለት ነው። እና እባካችሁ አሁን ጀምሩ፣ ነገ ሳይሆን አሁን። ሁለተኛ ትሬዲንግ ቀላል ነው እንጂ በጣም ቀላል ደግሞ አይደለም። ትሬዲንግ ኢዝ ሲምፕል ኖት ኢዚ። ያው በእኛ ስንተረጉመው ቀላል ነው ሁለቱም፣ ብቻኛ ቀላል እንጂ በጣም ቀላል አይደለም በሚለው እንተርጉመው። ትሬዲንግ ቀላል ነው እንጂ በጣም ቀላል አይደለም። እውነት ነው። እንዴት ነው እንትን በጣም ቀላል ያልሆነው ካላችሁኝ፣ ስትገቡ ትንሽ የሆኑ የሚያስፈሩ ነገሮች አሉ። ላይክ ለመጀመሪያ ጊዜ ቻርትን ስታዩ ምናምን ነገር ትንሽ ግራ ልትጋቡ ትችላላችሁ። ይህ ግን ለሳምንት ወይ ለ2 ሳምንት ነው። ከዛ በጣም ቀላል ነው የሚሆነው። በጣም ፋሚሊያር ትሆናላችሁ። እንዴት ነው አሁን ለምሳሌ አሁን አንድ ፓይለት ወይም ደግሞ እናንተ አሁን ወደ ፓይለት ተቀጠራችሁ እንበል። አሁን እዛ ግዴታ ያንን ፍላይት ለማብረር የሆነ የምትማሩት ኮርስ አለ አይደለ? ያንን ስታደርጉ ፕሌን ውስጥ ያሉት ነገሮች፣ የሚነካኩት ነገሮች በጣም ቀላል ነው የሚሆነው። ቀላል ነው የሚሆነው። ጀስት ትንሽ ሊከብድ ይችላል፣ ግን ይህ የሚከብደው ነገር ግን ዘለቄታዊነት የለውም። ለሳምንት ቢከብዳችሁ ነው። ከዛ በኋላ ግን ቀላል ይሆናል። ቻርት ማየት፣ ፕራይሶችን ማየት ትንሽ ለሳምንት ለ2 ሳምንት ሊከብዳችሁ ይችላል። አይ ኖ እኔም ይከብደኝ ነበር በፊት። ምንድነው ይሄ ነገር እንደዚህ ወደ ላይ መስመሮች ሲወጡ እንዴት ነው እኛ ትርፍ ልናገኝ የምንችለው ምናምን ብዬ አስብ ነበር። ግን ይህ ነገር የቆየብኝ ለሳምንት ወይ ለ2 ሳምንት ነው። ከዛ በኋላ በቃ ፋሚሊያር ሆንኩኝ ከዛ ነገር ጋር ማለት ነው።
ቀላል ሆነልኝ እና ትሬድ በጣም ቀላል ነው። አይ ሚን ቀላል ነው በጣም ግን ቀላል አይደለም። ወደፊት ያው በጣም ቀላል ይሆንላችኋል። ጀስት እኔ በጣም ቀላል ነው የምለው ያው ቀላል ነው ግን በጣም ቀላል አይደለም። ብቻ እንደምትረዱኝ ተስፋ አደርጋለሁ። ጀስት ለአንድ ሳምንት ወይ ለተወሰነ ጊዜ ነው የሚከብዳችሁ እንጂ ቀላል ነው። እሺ ሶስተኛ ትናንሽ ልምዶችንና እንቅስቃሴዎችን ማድረግ ማለት ነው። አሁን ለምሳሌ እናንተ ዛሬ አሁን ቪዲዮ ማየት ጀመራችሁ እንበል እና አሁን የአንድ ሰዓት ቪዲዮ ሙሉ መጨረስ አይጠበቅባችሁም። የ10 ደቂቃ የ5 ደቂቃ ቪዲዮዎችን ማየት ትችላላችሁ። ምንድነው እነዚህ ትናንሽ ልምዶች ነው ከፍ ከፍ እያሉ ወደ ትላልቅ የሚመጡት እንጂ በአንዴ አሁን እዚህ ላይ እንደምትመለከቱት አሁን ይህ እናንተ ብትሆኑ እናንተ ዛሬ ጀመራችሁን በል ትሬድ እዚህ ጋር ይህ 1 ሰዓት ነው እንበል ጀስት እንደ ምሳሌ ማለት ነው። እናንተ መሄድ ያለባችሁ ከ5 ደቂቃ 5 ደቂቃ 5 ደቂቃ 5 ደቂቃ እንደዛ እየጨማመራችሁ ነው እንጂ በአንዴ ምንም ከማታውቁት ነገር ተነሳችሁ ወደ 1 ሰዓት መሄድ ማለት በጣም ከባድ ነው። ይከብዳል። በጣም ቦሪንግ ነው ምናምን ቪዲዮቹን ማየት በጣም ያስጠላችኋል። ኢቭን ለኔክስት ታይም ራሱ እንድትሰላችሁ ነው የሚያደርጋችሁ። ጀስት ማድረግ ያለባችሁ ትናንሽ ቪዲዮዎችን ማየት ከዛ ልምድ እየሆነ ይመጣል ያ ነገር ማለት ነው። በተደጋገመ ቁጥር አሁን የ5 ደቂቃ አያችሁ ከዛ ወደ በኋላ ደግሞ መልሳችሁ እያሻሻላችሁት የ7 ደቂቃ ማየት ጀመራችሁ። ይህ ሲሆን ያ ነገር እናንተን ምን እየሆነ ይመጣል? ልምድ በቃ እንደ ልምድ ይሆናል ማለት ነው። በአንዴ ወደ 1 ሰዓት ወይ ወደ 3 ሰዓት መሄድ ሳይሆን ቀለል ባለ መንገድ ከትናንሽ ነገር መጀመር ማለት ነው። ኢቭን እኔ ቪዲዮችን ራሱ አንድም ምክንያት ከማሳጠርበት ምክንያት አንዱ ይሄ ነው። ብዙ ሲሆን በጣም እንደሚያስጠላ አውቀዋለሁ። ለዛ ነው አጫጭር የማደርገው ማለት ነው። እና ከትናንሽ ነገር መጀመር በአንዴ ሮጣችሁ 1 ሰዓት ላይ አትሂዱ። በአንዴ ሄዳችሁ ትላልቅ ነገሮችን ለመለማመድ አትሞክሩ። ከቀላሉ ነገር ማለት ነው። ከቀላሉ ነገር መጀመር ማለት ነው። ማፍጠን አያስፈልግም። እደግመዋለሁ። ሁሉም ነገር ስቴፕ ባይ ስቴፕ መሄድ ማለት ነው። በአንዴ ዘላችሁ ትልቁ ላይ ለመሄድ አትሞክሩ። ሶስተኛ ፕራክቲስ ወይም ደግሞ መለማመድ። ምንድነው የምንለማመደው ካላችሁኝ ኢቭን እኔ አሁን ያሳያችሁን ኢቭን አሁን ይሄ ፓርት 3 ነው። 1 እና 2 ላይ ያሳያችሁን መለማመድ ቻርት ላይ እየገባችሁ ምናምን ነገር ይህ ምንድነው ካንድልስቲክ አስተምሮናል አይደለ? እነ ጎልድ የትኛው ነው ጎልድን በራሳችሁ መለማመድ ማለት ነው። ካንድል ኦፕኒንግ ካንድል የቱ ጋር ነው? ክሎዚንግ የቱ ጋር ነው? እነዚህ ኢቨን ትሬደር ራሱ ከሆናችሁ የዩሮ ዩኤስዲ ትሪክ ምናምን ብዬ ሰራሁትን እሱ ቪዲዮ ማየት ነው። እና ራሳችሁ ደግሞ ቻርት ላይ እየገባችሁ መለማመድ ማለት ነው። ፕራክቲስ ሜክስ ፐርፌክት። ማንም ሰው ፕራክቲስ ሳያደርግ ፐርፌክት ሊሆን አይችልም። የምሬን ነው። እናንተ መኪና መንዳት ከፈለጋችሁ ግዴታ መለማመድ አለባችሁ። በአንዴ መኪና ልትነዱ አትችሉም። በልምምድ ነው ይህ ነገር ማለት ነው። ከዛ ፕራክቲስ በሆነ ቁጥር ያ ነገር በቃ እየለመዳችሁት ይመጣል ማለት ነው። ሰውነታችሁም ይለምደዋል። እናንተም በቃ ፕራክቲስ ማድረግ በደንብ ማለት ነው። ቻርት ላይ እየገባችሁ ምናምን በደንብ ማየት። እሺ ጆርናሊንግ ማለት ምንድነው? አሁን ዛሬ እናንተ ፐርፎርማንስ መጻፍ ማለት ነው። አሁን ለምሳሌ እናንተ በትናንትናውና በትናንትና ወዲያ ቪዲዮ አያችሁና ከዛ ቻርት ላይ ገብታችሁ የሆነ የተወሰነ ነገር አወቃችሁ አይደለ? በእነዛ በሁለት ቪዲዮዎች ያንን የእናንተ ፐርፎርማንስ ነው። የእናንተ አሁን ምን እየሆናችሁ ነው? እናንተ አሁን ከኢዚ ወደ ቢጊነር እና ኤክሰለንት የራሳችሁ ነገር ምን ያወቃችሁ የሚለውን ነገር ጆርናል ማድረግ መጻፍ ማለት ነው። በስልካችሁም ሆነ በደብተራችሁ እንደዚህ ገብቶኛል ብላችሁ ስለራሳችሁ ፐርፎርማንስ ጥሩ ነበርኩ ዛሬ በጣም ተዳክሜ ነበር የሚሉትን ነገሮች ፐርፎርማንሳችሁን ትጽፋላችሁ ማለት ነው። ይህ ሲሆን ነው እየተሻሻለ ይመጣው። ዛሬ ፐርፎርማንሴ የደከመ ነበር፣ ኢትስ ኦኬ ችግር የለውም። ነገ ግን ይሻሻላል። ነገ ላይ
አሪፍ መካከለኛ ነበር ፐርፎርማንሴ። ምን ሆነ ማለት ነው? ከትናንትና ተሻሽላችኋል እናንተ ማለት ነው። ጆርናል ስታደርጉት ነው ያንን ስህተታችሁን ምናምን የምታስተካክሉት ማለት ነው። ትላንት ደካማ ከነበራችሁ አሁን ላይ ጎበዝ ትሆናላችሁ። ከዛ ከትላንትናው እናንተ በጆርናላችሁ ተስተካከላችሁ ማለት ነው። አይ ሆፕ ግልጽ ነው እያስባለሁ። እሺ እና እውቀት ፈላጊ መሆን እና ተቀባይ መሆን። አሁን ለምሳሌ አንዳንድ ሰው ከታናሹ ምናምን የሆነ ነገር ሲነግረው የሆነ ያለ መቀበል ነገር ላይክ እንዴት ነው የታናሽ የሆኑ እንዴት እንደዚህ ይለኛል እንዴት ይመክረኛል ወይም ደግሞ አሁን ትሬዲንግም ላይ ሆነ ገና የጀመረ የሚመስለን ልጅ የተወሰነ የሚያውቃትን ነገር ማለት ነው እሱ ያወቃትን ነገር ሲነግራችሁ ወይም ሲነግረን የሆነ እንዴት እሱ ገና ጀምሮ እንዴት እኔን ይነግረኛል ምናምን የሚል ነገር እሱ ነገር ጭራሽ ከይሞራችሁ ማስወጣት ማለት ነው። ምን ችግር አለው ብትቀበሉ? ያ ነገር እኮ ለራሳችሁ ይጠቅማችኋል። እናንተ ያላወቃችሁትን ነገር እኮ ነው እየተነገራችሁ ያለው አይደለ? ስለዚህ እውቀት ፈላጊ መሆን። እስቲ አስረዳኝ፣ እንደው ራሳችሁ ነው ሄዳችሁ እስቲ ስለዚህ ነገር የሆነች ነገር እስቲ ንገረኝ ምናምን ነገር ብላችሁ ጠይቃችሁ ሊነገራችሁ የሚችለው ግን ያ ሰው ወይም ያ ግለሰብ ሲነግራችሁ ምናምን በጣም ተቀባይ መሆን እውቀት ፈላጊ መሆን ማለት ነው። መታችሁናል ይሄ ምንድን ነው ብላችሁ ሲጠይቁኝ ምን ችግር አለው? እኔ ማውቀው ከሆነ በደንብ ነው ማስረዳችሁ። ቴሌግራም አካውንት የምታውቁት ከሆነ እዛ ላይ በማናገር እንደዚህ ነው ያልገባኝ እውቀት ፈላጊ መሆን ማለት ነው። ይሄ አልገባኝም እስቲ ምንድናት እቺ ንገረኝ ምናምን እኔም በምችለው ያህል አስረዳችኋለሁ። እና ከማንም ሰው እውቀት ንፉግ አለመሆን፣ እናንተም እውቀታችሁን ሼር በማድረግ ሰውም ደግሞ የራሱን የሚያውቀው ነገር ሲነግራችሁ ኢግኖር አለማድረግ። እሺ ስትራቴጂ፣ ይህ ትሬዲንግ ላይ በጣም አስፈላጊ ነገር ነው። አንዳንድ ሰው ትሬዲንግ ላይ ትንሽ ጊዜ የሚፈጅበት ምክንያቶች አንድ ዋነኛ ተብሎ የሚጠራው ዋነኛ ባይባልም ብቻ ስትራቴጂ እሱም ቦታ ይይዛል። ትሬዲንግ ላይ በጣም ብዙ ስትራቴጂዎች አሉ አይደለ? እናንተ የራሳችሁን አንድ ስትራቴጂ ላይ ስቲክ ማድረግ መቻል አለባችሁ። ያ ስትራቴጂ ላይ በደንብ መጽናት መቻል አለባችሁ። ስትራቴጂ አለመቀያየር። እኔ አሁን ለምሳሌ ፐርሰናል አይሲቲ ትሬድን ነው ኮንሰፕት የምከተለው እና አይሲቲ ኮንሰፕት የሚመች ከሆነ ወደኸው ከሆነ ሳስረዳህ የሚገባ ከሆነ በቃ ትኩረት ማድረግ የኔም ብቻ ማለት ነው። ሌላ ስትራቴጂዎችን በቃ አለመደበላለቅ፣ ስለ አይሲቲ ኮንሰፕቶችን ብቻ ራስህ ላይ ማጠናከር እንጂ እስቲ ያንን ስትራቴጂ ልሞክረው ይህንን ስትራቴጂ ልሞክረው እንደዚህ ሲሆን አይምሮአችሁ ይበጠበጣል። በቃ ምንም ቻርት ላይ ኢቨን ራሱ ገብታችሁ ይህንን ከአይሲቲ ነው የተማርኩት፣ ይህ ደግሞ እዚች ጋር እንዳልገባው ደግሞ ከእንደዚህ የተማርኩት ስትራቴጂ አገደኝ የሚል ነገሮች በጣም ይከሰታል ማለት ነው። እና በአንድ ስትራቴጂ መጽናት፣ ስትራቴጂ አለመቀያየር፣ አንድ ስትራቴጂ ላይ ስቲክ አድርጋችሁ መቆየት ማለት ነው። እሺ እና ቲንክ ፖዘቲቭ፣ ቀና አመለካከት። እናንተ ለማያውቅ ሰውም ቢሆን በቃ ፖዘቲቭ መሆን አለባችሁ ለሰዎች ማለት ነው። ለጀማሪዎች ኢቨን ትሬዲንግ ላይ ብቻም ሳይሆን ላይፍ ላይ በቃ ህይወት ላይ ፖዘቲቭ መሆን አለባችሁ። ትሬዲንግ ላይ ስንመጣ ደግሞ ጀስት የሆነ ሰው እንደዚህ ጥያቄ ሲጠይቃችሁ ቀና ሆናችሁ ማስረዳት በቃ ፖዘቲቭ። እናንተ ከዛ ግለሰብ ክፍያ ወይም ደግሞ የሆነ ገንዘብ መቀበል ምናምን ግዴታ የለበትም። በቃ እናንተ ጀስት የምታውቁት ነገር ከሆነ ቀና በቃ ምን ችግር አለው? እናንተ ያንን እውቀት ለማምጣት ምን ያህል እንደፈጃችሁ እኮ ታውቁታላችሁ አይደለ? እናንተ ሼር ብታደርጉት ምንም አይጎዳችሁም። እናንተ ቀና ሆናችሁ ማለት ነው ለዛ ሰው። ያ ሰውም እንዴ እኔም እንደዚህ የሆነ ሰው ቀና ከሆነለት እሱም ቀና የማይሆንበት ምክንያት የለም። እናንተ ኔጌቲቭ መሆን ሳይሆን ያለባችሁ ፖዚቲቭ ብቻ ነው በቃ ላይፍ ላይ ማለት ነው። በቃ ጥሩ ነገር ማሰብ፣ እንደዚህ የሆነች ነገር ካሳወቁት ለዚህ ልጅ ይበልጠኛል የሚለውን አስተሳሰብ ከአይምሯችሁ ማውጣት፣ አብሮን እንደግ የሚለውን ፖዚቲቭ ነገር ግን ማሰብ ማለት ነው። እንደዚህ ፖዚቲቭ የሆኑ ነገሮችን በጣም ማብዛት። እሺ እና መደጋገፍ፣ ይህ እንዳሁን ከቲንክ ፖዚቲቭ ጋር በጣም ያገናኘዋል። ጓደኛ ካላችሁ ትሬዲንግ ላይ የምታውቁት ሰው ካለ እየተደጋገፋችሁ መሄድ። አንድ ሰው ኢቭን አሁን ለምሳሌ የሆነ ገደል ነው እንበልና ገደሉ ላይ ማለፍ የምትችሉት አንድ ሰው አልፎ ሁለተኛውን ሰው ደግሞ
ይዛችሁት ምናምን አሁን ለምሳሌ እዚህ ፎቶ ላይ እንደምትረዱት ማለት ነው እንደዚህ በቃ ተያይዞ ወደ ስኬት መሄድ ማለት ነው። አንድ ላይ አንተ ብቻህን መሄድ ሳይሆን ይህንንም ግለሰብ ይዘህ መሄድ ምን ችግር አለ? አንተ ምንም አይጎልብህም እኮ አንተም ስኬታማ ትሆናለህ፣ እነሱም ይሆናሉ። አንተ ብቻ ስኬታማ ለመሆን ብቻህን መሆን ሳይሆን መጣር ያለብህ ከኋላ ጓደኞችህን ትሬዲንግ ላይ ጓደኞች ካሉ ከነሱ ጋር ተደጋግፈህ መሄድ። ፋይናንሻል የተወሰነ አንተ ካለህ ጓደኛህን በፋይናንሻል ብታግዘው ምንም አይጎልብህም። ምክንያቱም አንተ ፋይናንሻል አለ። ይህን ስታደርግ ነው ያም ግለሰብ ለአንተ የሆነ ነገር ሊያደርግልህ የሚችለው። የሆነ ነገር ያደርግልኛል ብለህ ሳይሆን ጀስት መደጋገፍ። አንተ እሱን ስትደግፈው ነው እሱም አንተን ሊደግፍ የሚችለው እንጂ አንተ ለራሴ ብቻ እያልክ የምትሄድ ከሆነ እነሱም እንደዛው ነው። ከዚህ ይህ በቃ መደጋገፈን ሙሉ ለሙሉ እርግፍ ይሆናል ማለት ነው። ጀስት በቃ መደጋገፍ፣ አንተ ለሷ እሷ ላንተ፣ አንተ ለሱ እሱ ላንተ፣ እንደዚህ በቃ መደጋገፍ ማለት ነው። ብቻህን አይደለም፣ ሁሌ መደጋገፍ። ጓደኛ ካለ ጓደኛን በምትችለው ነገር ማገዝ። ትሬዲንግ ላይ ደግሞ ከጓደኛ ጋር መሆን በጣም አሪፍ ነገር ነው። እሱ በከፋው ሰዓት ከጎኑ ትደርስለታለህ፣ አንተ በከፋ ሰዓትም እሱ ይደርስላል። አይዞን የሚል ሰው ማግኘት በጣም አሪፍ ነገር ነው። ያው እኔም ትሬዲንግ ላይ በጣም አሪፍ ጓደኞች አሉኝ፣ በጣም የምንደጋገፍ ማለት ነው። በጣም አሪፍ ጠቃሚ ከሆኑ ነገሮች መካከል አንዱ ይህ ነው። በጣም ትሬዲንግ ላይ ጓደኛ ማፍራት በጣም ደስ የሚል ነገር ነው፣ መደጋገፍ ስላለው ማለት ነው። እና አላማ፣ ሁሉም ነገር በአላማ ነው። አንተ ስኬታማ መሆን የምትፈልግ ከሆነ አላማ ሊኖርህ ይገባል። አላማ ያንን ስኬት የሚፈልግ በቃ ያንን ጎል ላይ መድረስ የምትፈልግ ከሆነ ፐዝሎቹን መፍታት አለብህ። ፐዝሎቹን እንትን ብለህ ነው ጎል ላይ አላማህ ላይ የምትደርሰው። ስለዚህ ሁሌ አላማ ሊኖርህ ይገባል። አንተ ለምሳሌ እሺ ጎል እንዴት እንበለው መሰላችሁ? እሺ ጀስት የኛን የህይወት ኑሮን እንትን እንበለው እንደ ምሳሌ ላድርግላችሁ። ለምሳሌ አንድ ህፃን ልጅ በአንዴ መሮጥ አይችልም አይደለ? መሮጥ እሺ አላማው ነው እንበል። ይህ መሮጥ ነው። አንድ ህፃን ልጅ በአንዴ መሮጥ አይችልም። ምን ማድረግ አለበት? መጀመሪያ ዳዴ እየተሳበ ምናምን ነው የሚሄደው። እየተሳበ ከሄደ በኋላ ዳዴ፣ ይህ አላማው ላይ ለመድረስ የሚያደርጉት ነገር ማለት ነው። ለመሮጥ ግዴታ መሳብ አለበት፣ ግዴታ በዳዴ ማለት አለበት፣ ግዴታ ተነስቶ እየወደቀ መሄድ መቻል አለበት፣ ግዴታ መራመድ አለበት ለመሮጥ ማለት ነው። ከዛ በኋላ መሮጥ ከቻልክ አንተ ምን ላይ ደረስክ? አላማህ ላይ ደረስክ ማለት ነው። ፐዝሉን የምትፈታው አንተ ነህ። ጎል ካለህ ፐዝሉን ትፈታዋለህ። እና በቃ አላማ ሊኖረን ይገባል ማለት ነው። ትሬዲንግ ላይ አላማ ከሌለ የትም አትደርስም። አላማ ስኬታማ መሆን ከሆነ ለአላማ ስትል እነዛ አላማህ ላይ እንዳትደርስ የሚያደርጉትን ፐዝሎችን እየፈታ ታልፋለህ ማለት ነው። እዚህ ፎቶ ላይም እንደምትረዳው ጎልህ ይሄ ከሆነ ይሄ አንተ ከሆንክ ፐዝሎቹን መፍታት አለብህ። እንግዲህ በዛሬው ቪዲዮ ብዙ እንደተጠቀማችሁ ተስፋ አደርጋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ለቻናሉ ቤተሰብ ከሆናችሁ ደግሞ ላይክ በማድረግ ጀምሩ። አመሰግናለሁ። መልካም ጊዜ። አላማችሁ ይሳካ።